Hey you guys, how you doing? My name is Efrata. የ2017 ሶሻል ሳይንስ ኢንትራንስ ኤግዛም ቴከር ነበርኩኝ እና 510 ነው ያመጣሁት and የኤክሲሌት አካዳሚ ስቱደንት ነበርኩኝ። ሶ ዛሬ ካለኝ ኤክስፒሪየንስ ትንሽ ሼር አደርጋችኋለሁ ማለት ነው። ሶ let's dive into the questions. ወደ ጥያቄዎቹ ከመግባታችን በፊት ኤክሲሌት አካዳሚ ያሉትን ነገር ውጤታማ ለማድረግ ወይም ይሄን ውጤት ለማምጣት አገዘኝ የምትያቸው ምክሮች፣ ሪሶርሰስ፣ ቪዲዮስ ኤኒቲንግ that you appreciate ለቀጣይ ተማሪዎች እነሱም እንዲጠቀሙ ምከሪ። ሶ honestly speaking ኤክሲሌት አካዳሚ በጣም it's very useful. I mean the resources they provided for us ሾርት ኖትስ አሏቸው፣ ቪዲዮ አሏቸው፣ ከዛ ደግሞ ምክሮች አሏቸው እና ሁሎችም all resources ኢንትራንስ ቤዝድ የሆኑ ናቸው። አይ ሚን ሾርት ኖቶቹ እንደ ሌሎቹ ኖቶች አይደሉም። በቃ ማወቅ ያለባችሁ ነገር በደንብ ፎከስ አድርጋችሁ መዘጋጀት ያለባችሁ ነገሮች ላይ ነው ፎከስ የሚያደርጉት። ሶ ያንን በደንብ እያነበባችሁ ስትመጡ የኢንትራንስ ኤግዛም ፓተርኑን እየተረዳችሁ ትመጣላችሁ። ጥያቄዎቹን እነሱ የሚያዘጋጇቸውን ጥያቄዎች ፕራክቲስ ባደረጋችሁ ቁጥር በቃ ኢንትራንስን ከአሁኑ በደንብ እየተለማመዳችሁት አዲስ አይሆንባችሁም በኋላ ላይ ማለት ነው። ሶ ሁሉም ያሏቸው ሪሶርሶች ኢንትራንስ ቤዝድ የሆኑ ስለሆኑ በጣም it was very helpful. ሁሉንም ኖት የሚጠቅመንን የማይጠቅመንን ስናነብ ማለት የሚጠቅም የማይጠቅም ኖት የሚባል ነገር የለም፣ ግን ጊዜያችንን በደንብ ፎከስ አድርገን ዲቮት አድርገን የትኛው ጋር ሞር ታይም መስጠት እንዳለብን የሚያሳዩ ኖቶች ናቸው እና እነሱ በጣም ነበር የጠቀሙኝ። ሶ the second question is የሚነበበው ነገር ሰፊ ስለሆነ ያነበቡትን ለማስታወስ መቸገር ብዙ ተማሪዎች ጋር ይስተዋላል። አንቺ እንዴት አለፍሽው ይላል። ሶ ሁላችንም ያለፍንበት ነገር ነው እና ለምሳሌ አንድ ቻፕተር ጨርሳችሁ ወደ ሌላ ቻፕተር ሙቭ ስታደርጉ ራሳችሁን ለመጠየቅ ሞክራችሁ ብዙም አይዲያውን ማታስተውሱት ከሆነ ፍሪክ አውት ታረጋላችሁ ያ እና በቃ ትደነግጣላችሁ። እንዲ አጥንቼ ያን ሁሉ ሰዓት ለምን አላስተዋወስኩ ምናምን ሁላችንም ጋር ያለ ነገር ነው። ግን እንደዚህ አይነት ነገሮችን ሙሉ ለሙሉ ማስታወስ ባንችል እንኳን ፐርሰንታችንን ሚሞራይዝ የምናደርግበት ፐርሰንት መጨመር እንችላለን። እንዴት ነው መጨመር የምንችለው? እኔ ለምሳሌ አድርጌ የነበረው አንድ ዩኒት ከጨረስኩኝ በኋላ ከዛ ወደ ሌላ ዩኒት ከመሄዴ በፊት እዛ ዩኒት ጋር ምን አስታውሳለሁ የሚለውን በራሴ ለመጻፍ እሞክራለሁ። ምንም አይነት ኖት ሳላይ መጽሐፎችን ሳልጠቀም በራሴ ማስታወሰውን ነገር ለመጻፍ እሞክራለሁ። ከዛ አይዋለሁኝ የጻፍኩትን ነገር ከኖቴ ጋር ኮምፔር አደርጋለሁ። ከዛ በጣም ትንሽ ከሆነ ድጋሚ አየውና ኖቴን አነበውና ከዛ ተመልሼ ለመጻፍ እሞክራለሁ። ግን በጣም ደግሞ ጠቃሚው ነገር ምንድነው? ጥያቄ ፕራክቲስ ማድረግ ነው። ከዛ ከየዩኒቱ በደንብ የወጡ ጥያቄዎችን ፕራክቲስ የምታደርጉ ከሆነ አይዲያውን ጌት ታደርጉታላችሁ። ሶ ያንን ነገር ማድረግ ጠቃሚ ነው ማለት ነው። ሶስተኛ ብዙ ተማሪዎች ራሳቸውን ገዝተው በወጥነት ለማጥናት ይቸገራሉ። አንቺ እንዴት ራስሽን መግዛት ቻልሽ ነው የሚለው። ሶ አው ጊዜ ራስን መግዛት ዲሲፕሊን መሆን ዲፊካልት ነው አይ ኖ። ግን በቃ አሁን ምንድነው ሞስት ኢምፖርታንትሊ አሁን ላይ ፎከስ ማድረግ ያለብኝ ሚሊዮን ነገር ለራሳችን ሊስት ማድረግ ነው። cuz ብዙ ነገሮች አሉ ኢንተረስቲንግ የሆኑ ለኛ፣ ግን ሁሉም ጋር መሆን አንችልም። ሶ ግሬድ 12 እንደመሆናችን መጠን ደግሞ ወደፊት አካዳሚካሊ መቀጠል የምንፈልግ ከሆነ በደንብ ፎከስ አድርገን መስራት አለብን። ሶ ያንን ለማድረግ በቃ ዲሲፕሊን መስት ነው። ከዲሲፕሊን በላይ ደግሞ ኮንሲስተንሲ። ሶ ራሳችንን መግዛት አለብን ስንል አሁን ላይ ሞስት ኢምፖርታንት እና አርጀንት የሆነው ነገር ምንድነው ብለን እንለያለን። ከዛ በኋላ እሱን እናደርጋለን። እኔ ሳደርግ የነበረው በቃ ጥናቴ the most important thing ብዬ ነው። ከዛ እሱን አጠናለሁኝ፣ ግን ሙሉ ሰዓት አይደለም ሳጠና የነበረው። ከዛ በኋላ ከሱ ቀጣይ የሚመጡ ነገሮች አሉ። ለምሳሌ ኢንጆይ የምታደርጉባቸው የራሳችሁ ነገሮች ይኖራችኋል። እኔ ለምሳሌ ፊልም ማየት ወድ ነበር። ሶ አነባለሁኝ። ከዛ ደግሞ ስፔሲፊክ የሆነ ታይም ሰጣውና በዛ ሰዓት ደግሞ ራሴን አዝናናለሁኝ ማለት ነው። ሶ
ጊሊቲ አይሰማችሁ ማለት ሳላጠና ቀረሁኝ እኮ እንደዚህ በማይሆን ነገር የሆነ ስትዝናኑ ቆይታችሁ ደስ ይላችሁና በኋላ ግን ተመልሳችሁ ሪግሬት ታደርጋላችሁ። ለምን አላጠናውም ይሄ እኮ ይደርስ ነበር ብላችሁ እንዳይሰማችሁ ጊዜያችሁን ማኔጅ ማድረግ ነው። በቃ በደንብ ስኬጁል አውጥታችሁ በዛ መሰረት ከተመራችሁ it's gonna be easy። ከዛ ጊዜሽን እንዴት ነው የምትጠቀሚው? ለተማሪዎችስ ምን ትመክሪያለሽ? ያው እንዳልኳችሁ በቃ ቻትጂፒቲ በደንብ ጠቅማኛለች ማለት እኔ አዋራት ነበረ በየጊዜውና ቻት ሳደርግ ምንድነው እንትን ያሉኝን የቀሩኝን ዩኒቶች መጀመሪያ ላይ ከመጀመሪያም ቢሆን ያሉትን ቶታል ዩኒትስ በሳብጀክት በእያንዳንዱ ሳብጀክት ከ9 እስከ 12 ያለውን የእያንዳንዱ ሳብጀክት ዩኒት ቶታል እነግራታለሁ። ከዛ በኋላ ደግሞ ምን ያክል ጊዜ እንደቀረኝ እነግራታለሁ። ሶ ሪቫይዝ የማደርግበት ጊዜ፣ የማጠናበት ጊዜ፣ ጥያቄዎችን የምሰራበት ጊዜ በሰጠውሽ ፋይል መሰረት ወይም ደግሞ ፋይል መሰረት ታይሜን ማኔጅ ማድረግበት ስኬጁል አውጭልኝ እላታለሁኝ። ከዛ በኋላ ትነግራችኋለች። በዚህ ሰዓት ሪቫይዝ ታደርጋላችሁ፣ በዚህ ሰዓት ታጠናላችሁ፣ በዚህ ሰዓት ጥያቄ ትሰራላችሁ ትላችኋለች። ዜን እሱን መጠቀም ትችላላችሁ። ወይም ደግሞ አንዳንዴ ሞዲፋይ ማድረግ የምትፈልጉትን ነገር ሞዲፋይ ታደርጉታላችሁ። ከዛ በኋላ እሱን ነገር ስቲክ ቱ ዘ ፕላን ማለት በቃ ያንን ያወጣችሁትን ፕላን የሆነ ሁሌ የምታዩበት ቦታ ላይ ማየት የምትችሉበት ቦታ ላይ እዛ ጋር መለጠፍ። ከዛ በኋላ ታዩታላችሁ። ዛሬ ምን ማድረግ አለብኝ ዴይሊ ራሱ ልታወጣላችሁ ትችላለች። ወይ ደግሞ መንዝሊ በዚህ ወር ምን መጨረስ አለባችሁ፣ ከየት እስከ የት ዩኒት አንብባችሁ ሪቫይዝ አድርጋችሁ መጨረስ አለባችሁ የሚለውን ነገር ሁሉ ማውጣት ትችላላችሁ። ወይም ደግሞ ቻትጂፒቲን አለመጠቀም ትችላላችሁ። በራሳችሁ እንደዛ ማድረግ ትችላላችሁ። ሶ እሱን እያያችሁ በደንብ እሱ ላይ በሱ መሰረት ዲፔንድ አድርጋችሁ የምትሰሩ ከሆነ you can achieve anything ማለት ነው። ከዛ the fifth question says አንቺን ውጤታማ ያደረገሽ የጥናት ዘዴ ምንድነው? ያው እንደየሰብጀክቱ ይለያያል። ለሁሉም ሰብጀክት አንድ አይነት የጥናት ዘዴ አልነበረም የምጠቀመው። እኔ ሂስትሪ በጣም መስማት የምወድ ሰው ነኝ። ከድሮን ጀምሮ ስቶሪ በጣም ደስ ይለኛል መስማት። ሶ ሂስትሪ ሳረግ የነበረው ቪዲዮዎች አሉ። ሶ ቪዲዮዎችን ወደ ኦዲዮ እቀይራቸውና ከዛ ኮንቨርት አድርጊያቸው እነሱን ነበር የምሰማው። ለምሳሌ ቤት ውስጥ ቤት ስጠርግ ሊሆን ይችላል፣ አልጋይን ሳነጥፍ ሊሆን ይችላል። እነሱን ቪዲዮ ኦዲዮዎች በደንብ ሰማ ነበረ። ከዛ ማትስ ደግሞ እኔ ማትስ ላይ ብዙ ጎበዝ አልነበርኩም ሳይሆን ሰነፍ ነበርኩኝ። በቃ ባጭሩ መካከለኛ የሚባል ደረጃ ላይ ራሱ አልነበርኩኝም፣ አልወድም ነበረ። ከዛ ግን ያው ኢንትራንስ ላይ እሱ ውጤቴን በጣም ዝቅ እንደሚያደርገው ሲገባኝ ማለት ሌሎቹ ሳብጀክቶች ጋር ብትሰሩም አንድ ትምህርት አልወደውም ብላችሁ ካሰባችሁና ብዙም ትኩረት ማሰጡት ከሆነ መጨረሻ ላይ ያው ጥሩ አይሆንም ማለት ነው። ሶ ምን ወሰንኩኝ በቃ ማትስን በማንበብ ሳይሆን ብዙ ተማሪዎች ከኛ በፊት ያሉትም ኤክስፒሪየንሳቸውን ሼር ሲያደርጉ ምን ይሉ ነበረ ፕራክቲስ ማድረግ። ግን ፕራክቲስ ሲሉ በቃ አልተረዳሁትም ነበር። ሶ ምን አረኩኝ ዩቲዩብ ላይ ሰርች አረኩኝ ቪዲዮዎችን። ከዛ በኋላ አገኘውኝ የተወሰኑ ቪዲዮዎች። ከዛ በኋላ እነሱን ማየት ጀመርኩኝ። እንዴት መስራት እንዳለብኝ ፕሮሰሱ ሙሉ በሙሉ ያሳያችኋል። ከዛ በኋላ በቃ የኢንትራንስ ኤግዛም ጥያቄዎችን ኤንድ ሞዴል ኤግዛም ጥያቄዎችን እነሱን እየፈለኩኝ ስሰራ ነበር። ማትስ ሰው ፕራክቲስ ነው ያደረኩት። ሴም ፎር እንግሊሽ እና አፕቲቲዩድ ወይም ሳት ተመሳሳይ ነው። ምክንያቱም እነሱን ነገሮች ብዙ ጊዜ አንብባችሁ አላነበብኩም ሙሉ ለሙሉ ሳይሆን ሞስት ኦፍ ዘ ታይም ጥያቄዎችም ነበር የምሰራውና እንግሊዘኛም የተወሰነ ያነበብኩት ለምሳሌ ግራመር፣ ቮካብላሪ ምናምን እነሱን ነገር አይቻለሁኝ። ማትስም ፎርሙላዎችን በደንብ ኦፍ ኮርስ ታያላችሁ፣ ግን ሙሉ ለሙሉ አታንብቡ ወይም ጥያቄ ስሩ ብቻ ሳይሆን የተወሰነ እያነበባችሁ አብዛኛውን ጊዜ ደግሞ ጥያቄ መስራት በጣም አሪፍ ነበረ። ለሶስቱ እኔ እንደዛ ነበር የምጠቀመው። ጂኦግራፊ ደግሞ እኔ ሳረግ የነበረው ማይንድ ማፒንግ ነው።
ብዙ ጊዜ ጂኦግራፊ ለመያዝ ይከብዳይ ነበር። ሶ ማይንድ ማፕ አወጣለሁኝ። ማይንድ ማፕ ማለት የሆነ ኮር ኮንሴፕት አላችሁ ከዛ በኋላ ከሱ ተነስታችሁ የተለያዩ ከሱ ጋር ኮኔክት የሚያደርጉ ነገሮችን ትጽፋላችሁ ማለት ነው። ሶ እሱን አያለሁኝ በየጊዜው። ከዛ ዜን ኢኮኖሚክስ ያው እኛ የአንድ አመት ስለነበረም ብዙም አልከበደኝም። ትምህርት ቤት ክላስ ተምሬ የመጣሁትን ነገር ዴይሊ ሪቫይዝ ለማድረግ ሞክራለሁ። ዴይሊ ካልቻልኩኝ እንኳን በቃ በሳምንት ውስጥ የተማርኩትን ዩኒት እዛው ሪቫይዝ ለማድረግ ሞክር ነበረ። ሶ እንደዚህ ነበር ስጠቀም የነበረው። ዜን the sixth question ለኢሴልሲ ምን ያክል ጊዜ ተዘጋጀሽ? እንዴት ነው ያጠናሽው? መጨረሻስ ላይስ እንዴት ነው የከለሽው ይላል። ሶ እኔ ለኢሴልሲ መጀመሪያ አካባቢ ግሬድ 11 ክረምት ወደ 12 ከማለፊ በፊት ክረምት ላይ የተወሰነ ጊዜ አጥንቻለሁ። አንድ ወር አካባቢ በደንብ ሞቲቬትድ ሁኜ ነበረ። በቃ የዛኔ በደንብ አነበብኩኝ የተወሰነ። ከዛ በኋላ እስከ ከጥቅምት እስከ ጥር ምናምን አላጠናውም ማለት ይቻላል። ምክንያቱም በቃ I was getting bored. so በቃ ማጥናት አልፈለኩኝም ነበረ። ባጭሩ ጊዜን እያጠፋውኝ እያቃጠልኩኝ ነበረ በተለያዩ ዲስትራክት በሚያደርጉኝ ነገሮች። ሶ ፈተና እየቀረበ ሲመጣ ሞዴል እየቀረበ ሲመጣ ፓኒክ ማድረግ ጀመርኩ። ዜን በቃ አሁን ማጥናት አለብኝ ብዬ ስኬጁል አወጣውኝ። ሶ እንዳልኳችሁ ከጥር ጀምሮ ባለው ጊዜ 7 ኦር አይ ሚን 6 ወር አጥንቻለሁኝ ለማለት እችላለሁ። በደንብ ተዘጋጅቻለሁ በእነዛ ጊዜያቶች። እንዴት ነው ያጠናሽው? ያው ቅድም እንዳልኩት ነው ስኬጁል አወጣለሁኝ። ከዛ በኋላ በዛ ስኬጁል እስከምችለው ድረስ በቃ ከስኬጁሉ ላለመውጣት ሞክራለሁኝ። ሶ እንደዛ ነበር ሳጠና የነበረው። መጨረሻ ላይ እንዴት ነው የከለሽው? መጨረሻ ላይ ወደ ግንቦት ሚያዝያ አካባቢ ስደርስ በቃ ሙሉ ታይሜን ጥያቄው መስራት ነበር የጀመርኩትኝ። ከ5 አመት በፊት የነበሩ ኢንትራንስ ኤግዛም ጥያቄዎችን እነሱም ከነሱ ጀምሬ በደንብ እየሰራሁኝ ራሴን ፕራክቲስ እያደረኩኝ መጀመሪያም ላይ ብሰራም ግን አሁን ደግሞ ጥያቄዎቹ ጊዜው እየቀረበ ስለሆነ እንዴት ራሴን ለኤግዛሙ አለማምዳለሁ ብዬ በቃ ጥያቄዎቹን በደንብ ሰራ ነበር። ሶ እንደዚህ ነው የተዘጋጀሁት። 7ኛ ስልክ፣ ፊልም፣ ጌም እና ሌሎች የሚያዘናጉ ነገሮችን እንዴት ተቆጣጣርሽ? ያው ያዘናጉናል ሁላችንም። እኔ አልተዘናጋውም አልላችሁም። እንዳልኳችሁ መሀል ላይ ከጥቅምት እስከ ጥር ምናምን በእንደዚህ አይነት ሪዝኖች ነበረ ወደ ኋላ ላግ ያደረኩት። ሶ በቃ ለሁሉም ነገር ታይም አለው ማለት ይቆጫችኋል። አሁን ላይ ሞስት ኢምፖርታንት መስሎ የሚታያችሁ ነገር በኋላ ስትደርሱበት በቃ እንዳልሆነ ትረዳላችሁ። ሶ በኤጁኬሽን ፓዝ መቀጠል የሚፈልግ ሰው ወይም አካዳሚካሊ መቀጠል የሚፈልግ ሰው ግዴታ ለሱ ኢምፖርታንት የሆነው ነሰሰሪ የሆነውን ነገር መምረጥ አለበት። ሶ እኔም ያንን በተረዳውበት ታይም እነዚህን ነገሮች ሙሉ ለሙሉ አቮይድ ማድረግ አልችልም። ሶ ታይም አወጣውኝ። ከዚህ እስከዚህ አጠራለሁኝ። ሙሉ ለሙሉ ሁሉ ጊዜም ሰው ነን እንደዛ እናደርጋለን ማለት አይደለም፣ ግን ቢያንስ በቃ ባቅሜ የምችለውን ነገር አደርጋለሁና ብዙ ጊዜ ዊክንድ ላይ ነበረ ማየው። እኔ በጣም ወደው ፊልም ነው። ሶ እነሱ ነገሮች ማየው ዊክንድ ላይ ነበረ እና እንደዛ ካደርጋችሁ you can do it በቃ በደንብ ምንም ችግር የለውም። ከዛ ፈተና ላይ ምን አይነት ዘዴዎችን ተጠቀምሽ? እኔ ፈተና ላይ ከዛ በፊትም ፕራክቲስ አደርግ መጠቀመው የነበረው ዘዴ ጥያቄውን ካነበብኩኝ በኋላ ወደ ምርጫዎቹ ከመሄዴ በፊት በራሴ መልሱን ገስ ለማድረግ ሞክራለሁ። አምሮዬ ላይ ምንድነው መልሱ ብዬ ጠይቋለሁ። ከዛ እሱን መልስ ነው ሂጂ ምርጫዎቹ ላይ የምፈልገው። ከዛ በኋላ እሱን መልስ ኤግዛክትሊ ባላገኘው እንኳን ሞስት ኦፍ ዘ ታይም ታገኙታላችሁ፣ ግን ባታገኙት እንኳን ተቀራራቢ የሆነውን ምርጫ መፈለግ ትጀምራላችሁ። ሙሉ ለሙሉ ምርጫዎቹን አይታችሁ ኮንፊውዝድ ከመሆን ይልቅ ራሳችሁ መጀመሪያ ትመልሱትና ከዛ ዜን ምርጫዎቹ ውስጥ ስትፈልጉት በጣም አሪፍ ነው ማለት ነው። ሶ እኔ ስጠቀም የነበረው እንደዛ ነበረ። ከዛ
ዘጠነኛ ምን መጽሐፍትና አጋዥ መጽሐፍቶችን ድረገጾችን አፕስ እንዲሁም ዩቲዩብ ቻናሎችን ሪከመንድ ታደርጊያለሽ? ብዙ ጊዜ እኔ የምጠቀመው የነበረው ያው ኖቶችን ነበሩ። ከኤክሲሊት አካዳሚ ኖቶችን በደንብ እጠቀም ነበረ። ዜን አጋዥ መጽሐፍ ምናምን ብዙ አልተጠቀምኩኝም ለእንግሊዘኛ ብቻ ነበርና እሱ አድቫንስድ ወርልድ ዋይድ ሚል እሱን ነበረ ስጠቀም የነበረው። ከዛ በኋላ አፕስ ደግሞ ኢትዮማትሪክ እነሱ የአምስት የስድስት አመት ኢንትራንስ ኤግዛም ጥያቄዎችን አሏቸው ከዛም በላይ አመት የሆኑ ጥያቄዎች አሏቸው። ሶ እነሱን ጥያቄዎች ፕራክቲስ ለማድረግ ሽቶችን ከመሰብሰብ ኦንላይን ስላልነበረ ያው አሁን ነው በቅርብ ነው ኦንላይን መፈተን የተጀመረው። ሶ ጥያቄዎቹን በወረቀት ለመሰብሰብ ከባድ ስለነበረ ኢትዮማትሪክ አሪፍ ነው። እሱን ለዛ ተጠቀምበት ነበር። ከዛ ዩቲዩብ ቻናሎች ደግሞ ብዙ የማያቸው ነበሩ። አሁን ለምሳሌ ሂስትሪ ብዙ ጊዜ ኦዲዮ ሊስን አድርግ ነበረ ብያቸዋለሁ። ከዛ በተጨማሪ ደግሞ አንዳንድ የማይገቡኝ ነገሮች በአኒሜሽን መልኩ የማየት ነገሮችን ማየት ደስ ያሰኘኛል። ሶ ለዛ ኦቨር ሲምፕሊፋይድ የሚባል የውጭ ቻናል አለ። በጣም ደስ ይላሉ አሪፍ በሆነ መንገድ ያስረዳሉ። ራሽያን ሪቮሉሽን አካባቢ እሱ ጋር የሚያስቸግራችሁ ልጆች ካላችሁ አይ ሪከመንድ ዛት። እና ከዛ በኋላ ማትስ ደግሞ ኮሚ ማትስ በጣም ጠቃሚ የሆነ እውነት እኔ እንደውም አመቱ ሊያበቃ በቃ ፈተና ልንፈተን ትንሽ ጊዜ ሲቀረን ወደ 3 ወር ምናምን ነበር ያወቅኩትኝ። እና እሱን በደንብ ካሁኑ ጀምራችሁ ከተጠቀማችሁት እመኑኝ በጣም ትቀየራላችሁ። እኔ ራሴ አሪፍ ውጤት ነው ማትስ ላይ ስኮር ያደረኩት። እንዳልኳችሁ አልወደውም ነበረ ትምህርቱን ግን በደንብ ነው የቀየረኝ። በቃ ኢንትራንስ ኤግዛም የሆኑ ኤግዛም ቤዝድ የሆኑ ነገሮችን ነው በደንብ ፕራክቲስ እንድታደርጉ እዛው ማለት ራሳቸውን ኢንትራንስ ኤግዛም ኩዌስችንስ አሉ እና ደግሞ እንደዚህ አይነት ጥያቄዎች ብዙ ጊዜ ካያችሁ ኢንትራንስ ኤግዛም ተደጋጋሚ አንድ አይነት ጥያቄዎች የመምጣት ባህር ያላቸው። ሶ እንዴት ነው ቀጣይ ሲመጡ ራሱን ጥያቄውን ብቻ ሳይሆን ቀጣይ እንደዚህ አይነት ጥያቄዎች ቢመጡ እንዴት ነው መስራት የምትችሉት የሚለውን በደንብ ያሳያችኋል። ሶ ኮሚ ማትስ አይ ሪከመንድድ ኢት። ከዛ ደግሞ ፕራክቲካል ድሪም ፎር ሂስትሪ ለሂስትሪ ፕራክቲካል ድሪም በጣም አሪፍ ነው። ከዛ እነዚህን ስጠቀም ነበረ በቃ አይ ቲንክ እና እነሱን በደንብ ተጠቀሙባቸው። ዜን ለማትሪክ ተፈታኞች ምን ትመክሪያለሽ? ብዙዎች መውደቃቸው ተስፋ ላስቆረጣቸው እንዲሁም ላስጨነቃቸው በአጠቃላይ ለሁሉም አይነት ተማሪ ማትሪክ እንደምናስበው አይነት በጣም ሂዩጅ የሆነ ኤግዛም አይደለም። ስላለፍኩት ምናምን ሳይሆን እኔም ከዛ በፊት ያሉ ጓደኞቼ ከኔ በላይ ያሉት ሲኒየሮቼ ሲሉኝ ቀልድ ነበር የሚመስለኝ። ግን ፈተናውን ስታዩት በቃ እናንተ የምትሉት አይዲያ እንደዚህ ነው። በደንብ ከተዘጋጃችሁ በጣም እንደዚህ መልፋት ምናምን አይጠበቅባችሁም። በቃ ማለት እንደዛ ስላችሁ ቀልዱ ምናምን አይደለም። ግን በደንብ ጊዜያችሁን ሰጣችሁ እስከተዘጋጃችሁበት ድረስ ጥያቄዎችን ፕራክቲስ እስካደረጋችሁ ድረስ ሞዴሎችን ራሱ ኢንትራንስ ኤግዛም እነሱም ፕራክቲስ እስካደረጋችሁ ድረስ በደንብ ይታለፋል። በቃ ብዙ ጊዜ ተማሪ የሚወድቀው ለምንድነው? እኔ ብዬ የማስበው አንደኛ ዝግጅት ከማነስ ነው። ግን አንዳንድ ተማሪዎች ደግሞ አሉ በጣም ሲያነቡ ምናምን ከርመው መጨረሻ ላይ ፌል የሚያደርጉ እነሱ ከዝግጅት ማነስ ነው ሳይሆን እንዴት እንደሚዘጋጁ ስላላወቁ ነው። ብዙ ጊዜ ተማሪ የሚመስለው ብዙ ባጠና ብዙ ሰዓት ላይብረሪ በተቀመጠ ምናምን ነው። እኔ ላይብረሪ ብዙ አልቆይም ነበርና ዋናው ነገር ምንድነው? በቃ ጥያቄዎቹን በደንብ መስራት ነው። እነሱን ፓተርኑን ያሳያችኋል። የት ላይ ፎከስ ማድረግ እንዳለባችሁ ታውቃላችሁ። አሁን ኤክሲሊት አካዳሚ ከጆይን ካረጋችሁ በቃ ኖቶቹ ራሱ ኢንትራንስ ኤግዛም ቤዝድ ናቸው። ቅድም እንዳልኳችሁ ሁሉም ነገር ኢንትራንስ ኤግዛም ቤዝድ ነው። ሶ ጥያቄዎችን ሰራችሁ ማለት ሞዴሎችን እነሱን ሰራችሁ ማለት የትኛው ፓርት ላይ ፎከስ እንደሚያደርግ ታያችኋላችሁ። ስትሰሩት ታዩታላችሁ። እየሰራችሁ ያላችሁ ልጆችም ካላችሁ ያው ታውቁታላችሁ። በደንብ ብዙ ጊዜ ተደጋጋሚ የሚመጡ ጥያቄዎች ነበሩ። እኔ ትዝ ይለኛል 4 አመት ጥያቄ ሲሰራ የአራት አመት ጥያቄ ሲሰራ አንድ ጥያቄ በየአመቱ በቃ በተደጋጋሚ መጥቶ ነበረ። አይ ቲንክ ዩኒፊኬሽን ኦፍ ኢጣሊ መሰለኝ ሂስትሪ እና በቃ ዩኒፊኬሽን ኦፍ ኢጣሊ ሁሉ ጊዜ ሪዝኑ ምንድን ነበረ ምናምን እንደዚህ አይነት ጥያቄዎች በቃ በየአመቱ ይመጣሉ። ሶ
ፎከስ ማድረግ ያለባችሁ ከየትኛው ዩኒት ብዙ ጥያቄ ይመጣል የሚለውን ታዩታላችሁ። አሁን ለምሳሌ ጥያቄው ብዙ ጊዜ በተደጋጋሚ የሚመጣው ሂስትሪ ለምሳሌ ዩኒት 3 ከነበረና እናንተ ዝም ብላችሁ በቃ በማንበብ ብቻ መስሏችሁ ዩኒቷንም በደንብ ስታነቡ ዩኒቱ አታንብቡት እያልኩ አይደለም፣ ግን በቃ ጊዜያችሁን ለየትኛው በደንብ መስጠት እንዳለባችሁ ማወቅ ስላለባችሁ ያንን ደግሞ የሚያሳውቋችሁ ጥያቄዎች ስለሆኑ ጥያቄዎችን መስራት በቃ አሪፍ ነው። ለዛ ነው እኔ ብዙ ተማሪ ማያልፈው የሚመስለውና ኢንትራንስ የሚያስፈራ የሚመስለው፣ ግን ጥያቄዎችን ከሰራችሁ በቃ በደንብ ትሰሩታላችሁ። ከዛ በየትምህርት አይነቱ ተማሪዎች ምን ቢያደርጉ ትመክራላችሁ? ቅድም እንዳልኩት በቃ ማትስ ፕራክቲስ ማድረግ ነው። እንግሊሽ ሴም፣ ሳትም በተመሳሳይ፣ ሂስትሪ እንደሚመቻችሁ ኖቶቹን እዩዋቸው፣ መጽሐፉን አንብቡ ሞጁሉን። ከዛ ግን ጥያቄ ስሩ። እሱንም በተመሳሳይ ኢኮኖሚክስ ያው የ2 አመት ምናምን ስለሆነ ክላስ ውስጥ በደንብ ተከታተሉ። ከዛ ዜን ሪቫይዝ ማድረግ ነው የሚጠበቅባችሁ። ኦኬ the next question በጋ የተማርሽ ሆምወርክ አሳይመንት እንዲሁም ትምህርት ስለምትይ ዝግጅት ቻሌንጂንግ ያደርጉታል እና እንዴት ነው የተወጣሽው? አዎ እውነት ነው። 12ኛ ክፍል ስንሆን ብዙ ጊዜ ደግሞ አሳይመንት እኛ ትምህርት ቤታችን በጣም ብዙ አሳይመንት ነበር የሚሰጠን። ሆምወርክ አለ እና ከዛ ደግሞ ጥናቱ አለ ግዴታ ከ9 እስከ 12 ከቨር ማድረግ አለባችሁ። ሶ እንዴት ነው ይሄንን እኔ ኦቨርካም ያደረኩት? በቃ ያለኝን ጊዜ ትምህርት ቤት ውስጥ ብዙ ጊዜ የሆነ አንዳንዴ ምንድነው ፍሪ ታይም ይኖረናል። መምህር ድንገት ሊቀር ይችላል ወይ ደግሞ ምሳ ሰዓት ይኖራል፣ እረፍት ራሱ ብሬክ ታይም አለ። ሶ እነሱን ሰዓቶች በቃ እኔ እንደዚህ ብዙ እንትን ምልሰው አይደለም፣ ግን በቃ አትሊስት ሆምወርክ ሰርቼ መሄድ አለብኝ፣ እዚሁ ነው መስራት ያለብኝ ብዬ ስለማስብ የነበረ ብዙ ጊዜ ሆምወርክ ቤቴ በረፍት ሰዓት እሰራለሁ። ከዛ በኋላ አሳይመንቶቹንም በተመሳሳይ ለመስራት እሞክራለሁ። ባልጨርሰው እንኳን እቤት ሂጄ ለዛ ዲቮት የማደርገው ታይም ይቀንሳል ማለት ነው። ሶ ባላችሁ ጊዜ ተጠቀሙበት። ትምህርት ቤት በምትውሉበት ሰዓት በቃ የቤት ስራችሁን ሆምወርክ፣ አሳይመንት ምናምን እነሱን በቃ ጨርሳችሁ ለመሄድ ሞክሩ። እንደዛ ካረጋችሁ ቤት ሄዳችሁ አርፋችሁ በደንብ ተዝናንታችሁ ወደ ጥናት ለመመለስ ጊዜ ወይም እድል ይኖራችኋል። ግን ሆምወርክም አሳይመንትም ቤት ከሆነ የምትሰሩት ለጥናቱ ወደዛ ልክ አሁን ሆምወርክ አሳይመንት ጨርሳችሁ ወደ ጥናት ትሄዱ ስትሉ ይደክማችኋል። ከዛ በኋላ በቃ ያስጠላችኋል ሁሉ። ስለዚህ እሱን አቮይድ ለማድረግ ያገኛችሁት ታይም ትምህርት ቤት ውስጥ በቃ ለመስራት ሞክሩ ማለት ነው። ዜን በኦንላይን ከተፈተንሽ ምን አድቫንቴጅ ኤንድ ቻሌንጅስ ገጠመሽ? ኦንላይን ስትፈተኑ እኔ አድቫንቴጅ ብዬ የማስበው ምንድነው በቃ ይሄ ስርዝ ድልዝ ምናምን ኖረ አለቃለኝ ምናምን እያላችሁ እንትን ማለት አትችሉም። ምንድነው ኮምፕሌን አታረጉም። አይ ሚን በቃ አሪፍ ነው። እንደዚህ በፈለጋችሁት ሰዓት መልሱን የሰራችሁት ልክ መስሎ ካልታያችሁ ድጋሚ መቀየር ትችላላችሁ። ወረቀት ላይ ሲሆን ዲስአድቫንቴጅ ምንድነው? ለመሰረዝ ስትሞክሩ ሜቢ ሊቀደድ ይችላል ወይ ደግሞ በጣም ጠቅሮ ከሆነ ላይለቅላችሁ ይችላል። በዛ ፓኒክ ታደርጋላችሁ ምናምን። ሶ አድቫንቴጁ አንደኛው ኦንላይን መሆኑ እንደዛ ነው። ከዛ በኋላ ደግሞ ታይማችሁን ማኔጅ እንድታደርጉ ያደርጋችኋል። በደንብ ታዩታላችሁ። ለምሳሌ አንዳንድ ፈታኞች ሳይነግሯችሁ ቆይተው በቃ ልክ መጨረሻ ላይ 20 ደቂቃ ቀረ ምናምን ሲባል በቃ የማይሆን ነገር ውስጥ ቴንሽን ውስጥ ነው የሚከቷችሁ። ያ ግን እዛው ያላችሁን ታይም ሪሜኒንጋችሁን እያሳያችሁ በዛ መሰረት እንድትሰሩ ያደርጋችኋል። ሶ አሪፍ ነው። ዲስአድቫንቴጅ ብዬ የማስበው እኔ አላቅም። እኔ ዲስአድቫንቴጁ አልታየኝም እና ኦንላይን አድቫንቴጁ እንደዛ ነበረ። ዜን በስተመጨረሻ የምታስተላልፊው መልእክት ካለ፣ ማመስገን የሚፈልጊው ሰው ካለ or anything ማስተላለፍ ፈልገው መልእክት በቃ ሁላችሁም ያለፍንበት ነገር ነው። አይ ኖ ታልፎ ሲወራ ቀላል ይመስላል ምናምን፣ ግን በቃ ኢንትራንስ it's not big deal። በቃ በደንብ ከተዘጋጃችሁ እንዳልኳችሁ በዘዌይ እንደነገርኳችሁ እንዲሁም ሌሎች ሲኒየሮቻችሁን ጠይቃችሁ በቃ ማድረግ ያለባችሁ ነገሮች ካደረጋችሁ በቃ አሪፍ ውጤት ሰርታችሁ
ጥሩ ውጤት ሰርታችሁ ታልፋላችሁ እና አታካብሉት። በቃ አትጨናነቁ። ብዙ ጊዜ ስትረስ በማድረግ አታሳልፉ። ማስተላለፍ ፈልገው ይሄን ነው። ማመስገን ፈልገው ኤክሲሊት አካዳሚ በጣም ዘወርስ ሶ ሰፖርቲቭ በየጊዜው የሆነ አድቫይዛቸውን ስፈልግ ይመክሩኛል። ባይዘው ያለገርኳችሁ ቅድም የራሳቸው እንትን አለ ግሩፑን ጆይን ስታደርጉ ምክሮች አሉ የሚመጡላችሁ። በቃ የሆነ ማጥናት ሳትፈልጉ ስትቀሩ ሲደክማችሁ በቃ ልክ ተስፋ ጊቭ አፕ ልታረጉ ስትሉ ምናምን በደንብ ነው ሞቲቬት የሚያደርጓችሁ። ሞቲቬሽን ዝም ብሎ ለጊዜው የሚጠፋ ሞቲቬሽን ሳይሆን በደንብ አምሯችሁ ጋር የእውነት እኔ በራሴ ስላየሁት ነው። በቃ የሆነ ማጥናት ምናምን ሲሰለቸኝ እነሱ ጋር ወይ አወራቸው ነበረ ወይ ደግሞ እሰማ ነበረ እና በደንብ ነው ሞቲቬት የሚያደርጓችሁ። ኮንሲስተንሲ እንዲኖራችሁ ነው የሚያደርጉና እነሱን በደንብ ማመስገን ፈልጋለሁ። ከዛ በኋላ እናትና አባቴን በጣም አመሰግናለሁ። ቤት ውስጥ እናቴ ስራውን ራሷ እየሰራች እኛ እንድናነብ ታደርገን ነበር። እሷንም ማመስገን ፈልጋለሁኝ። ከዛ በኋላ ደግሞ መምህራኖቼን፣ ጓደኞቼን እናንተንም ማመስገን ፈልጋለሁ። ጊዜያችሁን ሰጣችሁ ስለሰማችሁኝ ቴንኪው እና ሁላችሁም ከኛ ባጅ የተሻለ ጥሩ ውጤት ስኮር ታደርጋላችሁ ብዬ አይ ሆፕ ኤንድ ጉድ ላክ ቴንኪው።